የሰማይ አባት ሆይ ጥበብና ምሪትን በመፈለግ በትሑት ልቦች ወደ አንተ እንመጣለን። መንገዳችንን ስለሚያበራልንና የሚያስፈልገን ግንዛቤ ስለሚሰጠን ለቃልህ ስጦታ እናመሰግናለን። ዛሬ ስንጸልይ ለራሳችን ብቻ ሳይሆን በዙሪያችን ላሉ ሰዎች ሁሉ ጥበብን እንድትሰጥ እንጠይቃለን። መጽሐፍ ሲናገር በያዕቆብ ምዕራፍ 1 ከቁጥር 5 ላይ እንዲህ ይላል፣ ከእናንተ ማንም ጥበብ ቢጎድል ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ለምኑ ይሰጠማችኋል። ጌታ ሆይ ወደ ዙፋንህ በድፍረት እንመጣለን። አስቸጋሪ ውሳኔ ለሚጠብቃቸው ጥበብን እንጠይቃለን። ለሚፈልጉት ሁሉ በልግስና እንደምትሰጥ እናውቃለን። የሚፈልጉትን ግልጽነትን እንደምታቀርብላቸው በመተማመን በችግራቸው ጊዜ ወደ አንተ ዞር ይበሉ። አባት ሆይ በሕይወታቸው ውስጥ ካሉ ምርጫዎች ጋር እየታገሉ ያሉት ጓደኞቻችንና ቤተሰቦቻችን እናነሳለን። ፍቃድን እንዲያውቁ እርዳቸው። መጽሐፍ ሲናገር በሌላ ስፍራ በምሳሌ መጽሐፍ ምዕራፍ 3 ከቁጥር 5 እስከ 6 እንዲህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እሱም ጎዳናህን ያቀናልሃል። በራሳቸው ግንዛቤ ሳይሆን በአንተ ላይ ይደገፉ። እነሆ አሁንም መጽሐፍ ሲናገር በሌላ ስፍራ ላይ እንዲህ ይላል፣ እግዚአብሔር ጥበብን ይሰጣልና ከአፍም እውቀትና ማስተዋል ይወጣል። ምሳሌ መጽሐፍ ምዕራፍ 2 ከቁጥር 6 ላይ ጌታ ሆይ የምንጨነቅላቸው ከአንተ ጥበብን እንዲፈልጉ እንጸልያለን። እውነተኛ ጥበብ የሚመጣው አንተን በማወቅና መንገድን በመረዳት እንደሆነ ይወቁ። በሕይወታቸው ድምፅን እንዲያዳምጡ እርዳቸው። እኛ ደግሞ በእኛ ላይ ስልጣን ላሉት መሪዎቻችን እንጸልያለን። በብዙዎቻችን ሕይወት ላይ ተጽዕኖ የሚያሳድሩ ውሳኔዎችን ሲያደርጉ ጥበብ ይሰጣቸው። በጥበብ ምክር ክበባቸው፣ ምሪትን እንዲፈልጉ እርዳቸው። ቃሌ ሲናገር ይላል ቆላስይስ ምዕራፍ 1 ከቁጥር 9 ላይ፣ ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፍቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም ይላል። መንፈስ በውስጥ ጥበብና ማስተዋል ሁሉ የፍቃድን እውቀት እንዲሞላ እግዚአብሔርን ሁል ጊዜ እንለምናለን። ጌታ ሆይ ስለ ማህበረሰቦቻችን እንጸልያለን። በፍቃድህ እውቀት ይሞሉ ዘንድ እውነትህን በዙሪያችን ላሉት ሰዎች በማካፈል የጥበብህ ዕቃ እንድንሆን እርዳን። በንግግራችን መንፈስ ቅዱስ ይምራን። በሕይወታቸው ውስጥ ፈተናዎችን ወይም እርግጠኛ ያሉትን ነገር እናነሳለን። ምሳሌ መጽሐፍ ምዕራፍ 4 ከቁጥር 7 ላይ ቃል እንዲህ ይላል፣ ጥበብ አይነተኛ ነገር ናት፣ ጥበብን አግኙ፣ ከሀብቱም ሁሉ ማስተዋልን አትርፍ ይላልና። መስዋዕትነት በሚያስፈልግ ጊዜ ጥበብን በቅንነት እንዲከታተሉ እርዳቸው። በሌላ ስፍራ መዝሙረ ዳዊት ምዕራፍ 119 ቁጥር 66 ላይ እንዲህ ይላል፣ በትእዛዝ ታምኛለሁና መልካም ምክርና እውቀትን አስተምረኝ። ጌታ ሆይ እኛንና የምንጸልያቸው ሰዎች እውቀትና መልካም ፍርድን አስተምረን። ውሳኔዎቻችን ከትእዛዝ ጋር አስተካክልና በድርጊታችን ባህሪን እንድናሳይ እርዳን። ለሰጣን ሀብቶችና እድሎች ጥበብ መጋቢ እንዲሆን እርዳን። የጠፋ ወይም ግራ የተጋባ ስሜት ለሚሰማቸው እንጸልያለን። በቃልህ መንገዳቸውን ያግኙ። እነሆ መጽሐፍ ሲናገር መዝሙረ ዳዊት በ19 ቁጥር 105 ላይ እንዲህ ይላል፣ ቃልህ ለእግሬ መብራት ነው ለመንገዴም ብርሃን ነው ይላልና። መንገዳቸውን በእውነት አብርተህ ወደ ትክክለኛ መንገድ ምራቸው። ጌታ ሆይ ሁላችንም ጥበብን ከቁሳዊ ሀብት በላይ እናስከብ። ከዓለማዊ ንብረት ይልቅ አንተን ፍለጋና መንገድን እንድንረዳ እርዳን። ልባችን በእውነት አስፈላጊ የሆነውን ይናፍቅ። ሁላችንም በእውነት እንድንመላለስና ጥበብን በዕለት ተዕለት ሕይወታችን እንድናንጸባርቅ እርዳን። በኢየሱስ ስም እንጸልያለን፣ አሜን።